የፀሐይ ቃጠሎ አረ አባት አንዴ ግዛኝ ቆሎ የሚል አሳዛኝ ልጅ የሴቶች መሽሙንሙን የሰፈር ጎረምሶች የድሮ ለከፋ ብቻ ምን አስለፋ። በዚህ ሁላ መሀል ጉሊት ላይ ቁጭ ያለች ውዷ እናቴ ያለች። እናቴ ልቤ ደግሞ ምን ፈለግ? እኔ የሆነ ነገር ካልፈለግኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት። እናቴ ትኑር። አሁንስ በዛ። እኔ እንዴት ብታስቢኝ ነው? እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት። ውይ ናፍቆት ያንገብግቦህ? እኔ ልንገብገብልህ። አሁን አየኸኝ አይደል? በላ ሂዳ ልሂድ። ናፍቄ አይደለ የመጣኸው? አየኸኝ አይደለ? በቃ ሂድ። ምን መሰለሽ እናቴ ልቤ፣ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጭኝ ብዬ ነበር። አመድ ቡን ይበል አንተ ልጅ። እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም። እማዬ ደግሞ ፍቅረኛ ላገኛት ስለሆነ እኮ ነው። ፍቅረኛ ከመያዝህ በፊት ስራ መያዝ አይቀድምም ነበረ? ያም ይሁን እሺ፣ እችን ፍቅረኛህን ግን መቼ ነው የምታስተዋውቀኝ? አይ እናቴ፣ እንዴት አድርጌ ላስተዋውቅሽ? ሲያቀብጠኝ የሀብታም ልጅ ነኝ ብያት፣ እሷ የምታውቀው እናቴ ወደ ውጭ እቃ ኤክስፖርት እንደምታደርግ፣ ለስራ ጉዳይ ወደ ውጭ እንደምትመላለስ፣ ብዙ ጊዜ ሀገር ውስጥ እንደማትሆን ነው። የኔዋ ምስኪን እናት ግን ስራዋ ምንድን ነው? ሽንኩርት አለ። ወይኔ ቢተበላ፣ እቺ ሲያደለች እንዴ? ቤር ወይኔ ወይኔ ጣፋጭ፣ እዚህ ምን ትሰራለህ ደግሞ? የሆነ ጓደኛዬ ታሞ እሱን ልጠይቅ እየሄድኩ። ታመመ ሲሉኝ ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት። አቡሻ አቡሻ፣ ወይኔ ቢተበላ። አቡሻ፣ አንተን ነው የምጠራው? ምን? ኧረ እኔን አይደለም። እንሂድ በቃ ከዚህ። አቡሻ፣ ቆይ እንዴ፣ ስጠራ አትሰማም እንዴ? እሱን ነው? አዎ። ይቅርታ፣ የት ነው የምታውቂው? ማንን? እሱን? አዎ፣ እሱማ ልጇ ጓደኛዬ ነው። ምን? አዎ፣ የልጄ ጓደኛ ነው። በቃ እኔ ልሂድ፣ ቸኩላለሁ። በኋላ ደውልልኝ እሺ? አምላክ አለ ጠንክር በርታ፣ እድሌ ለኔ ያለኝታ፣ ላንተ እኮ ነው የምለፋው። እንካ ይኸው የጠየከኝ ብር። ይኸውልሽ እናቴ፣ ገብቶኛል። ይቅር በይኝ እናቴ፣ በቃ ሳላስብ ዋሸሁኝ። ኤቢ፣ ፍቅር ሄደሽ አልነበር እንዴ? እኔማ ሳልገዛ የረሳሁት እቃ ስለነበር ነው የተመለስኩት። ምን እየተካሄደ እንደሆነ ልታስረዳኝ ትችላለህ? ይኸውልሽ እኔ ፍቅር፣ ሌላ ጊዜ በሰፊው እናወራለን። አሁን ሂጂ እሺ? እች ሴትዮ ማናት? ለምንድን ነው ይቅርታ ስጠይቃት የነበረው? ሁሉንም ነገር ማወቅ ፈልጋለሁ። ይኸውልሽ የእኔ ልጅ፣ ሴትዮ አንቺን ያወራሽ የለም። ምን? ለአንዲት ተራ ጉሊት ሻጭ እጅህን እኔ ልታነሳ? እቺ ጉሊት ሻጭ እናቴ ናት። ገባሽ? ምን? እሷ እናትህ? እስካሁኑ ያልሽኝ ነበር ማለት ነው? አንተ አስመሳይ! አዎ አስመሳይ ነኝ። ግን አስመሳይ የሆንኩት በአንቺ ምክንያት፣ አንቺ ለዳባ ልጅ ጥላቻ ምክንያት ስላፈቀርኩሽ፣ አንቺ የምትፈልጊውን አይነት ሰው ሆኜ የቀረብኩሽ። ወይኔ ፂ፣ የማንም መጫወቻ አሉ። አንዴ ተረጋጊ የኔ ልጅ። አውቃለሁ
ልጄ በጣም ብዙ ጥፋቶችን አጥፍቷል። ዞር በይ እዛ። አንቺ ሰይጣን፣ የሰይጣን ቁራጭ! ምን አይነት ክፉ ብትሆኝ ነው እናቴ እንደዚህ የምታመነጭቀን? እረፍ አቡሻ። ልቀቅኝማ፣ እየገላታለሁ እቺን ሰይጣን። ተው እንጂ መጀመሪያ ድህነትን ግደል። እሺ ቢጤን ፈልጋ አታፈቅርም ነበር? ድሃ የድሃ ልጅ። ምን አባሽ ነው ያልሽው? አቡሻ ወደ እኔ ዙር። ለምንድን ነው የምታለቅሰው? ለአንዲት ተራ ሴት ብዬ አንቺን እናቴን ካድኩሽ። ምን አይነት ርካሽ ሰው ነኝ! እንዴት ሰው በእናቱ ያፍራል? ይኸውልህ አቡሻ፣ ያፈርከው በእኔ ሳይሆን በድህነት ነው። ድህነት ደግሞ የሚኮሩበት አይደለም። እቺ ምናምንቴ መነጫጨቅች እኮ እማዬ። አንተ አቡሻ፣ እኔ አልቃሻ ልጅ አልወለድኩኝም። ድሃ ሆኖ መወለድ ያንተ ምርጫ አይደለም። ድሃ ሆኖ መሞት ግን ያንተ ምርጫ ነው። ይህን ድህነትህን ልጅ እንዳይደክመው ከፈለግ መጀመሪያ ድህነትህን አሸንፈው። እሺ ቃል እገባልሻለሁ እማዬ፣ ይህን ድህነት እንዳልነበር አድርጌ ህይወታችን አስወጣዋለሁ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔ አላማረኝም፣ አዲስ ነገር በስቷል። በኪስ ተማመን ጎበዝ፣ ፍቅር ጠብቷል። ይዞ መገኘት ነው እንዴ ኤቢ። በል እንዳላፍርብህ ኤቢ ኦ ፂ፣ እንዴት ነሽ? ይገርማል፣ በጣም ተቀይረሃል። ወንድ ልጅ ይንገዳገዳል እንጂ ወድቆ አይቀርም ሲባል አልሰማሽም? እናቴ ልቤ መጣው፣ ግቡና ጠብቁኝ። ይኸውልህ ኤቢዬ፣ የዛኔ ሳላቅ ለተናገርኩ ሁሉ ይቅር በለኝ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔን ሳይሆን እናቴን ይቅርታ ጠይቂያት። እናቴ ሳላስብ ለተናገርኩሽ ሁሉ ይቅር በይኝ። ችግር የለውም የኔ ልጅ፣ እኔ ይቅርታ አድርጌልሻለሁ። ዞር በይ እዛ። ያው እናቴ ይቅር አለችኝ፣ አንተም ይቅር በለኛ። እናቴ ይቅር ካለችሽማ እኔም ይቅር ብዬሻለሁ። እና ድጋሚ አብረን ሆነን ፍቅራችን እንደ ድሮ ይቀጥላል። ፍቅር ፍቅር፣ ቀልደኛ። ባይሆን እሑድ ሰርጌ ነው፣ እንዳትቀሪ። እና ኤቢዬ እየቀለድክ ነዋ። ቀልዱን የጀመርሽውማ አንቺ ነሽ። ይኸውልህ እኔን ፂን አላወቀኝም። በህይወት የተጫወትክ ምለቅ መስሎኝ እገልሃለሁ። መጀመሪያ ድህነትን ግደል። እሺ መጀመሪያ ድህነትሽን ግደይ እማዬ። እንሂዳ። እኔ አላማረኝም፣ አዲስ ነገር በስቷል።